አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የፋፊ ወደ ቤተሰቦች አህለን አህለን። ዛሬ ደግሞ ወደ ጓደኛዬ ቤት ያው መጥቻለሁ። እንግዲህ እስኪ ላስጎብኛችሁ አህሉ ብያለሁ። ግቡ ላሳያችሁ። እንግዲህ የመዳም ቀመምና ያሰራችሁ ነው ያያችሁ ብታዩ በማሻአላህ ነው ማሻአላህ ደስ የሚል እና ማሻአላህ ወደ ችግር የለውም። ሰላም ሰላም ነሽ እህቴ? እንግዲህ ይኸውላችሁ በዚህ አይነት መልኩ ማሻአላህ ደስ የሚል እያያችሁ ማሻአላህ ብያለሁ። እስኪ ግቢዋ በጣም ደስ ይላል እና ማሻአላህ በላት። እሷንም እንግዲህ ያው እስኪ ማሻአላህ ማሻአላህ ቤቱ ያው ገና አልተሰራም። ግቢው ነው ብዙ ያለፋን። ግቢው ነው። ፓፓዬም አለ። ሙዝ ነው ተበላሽቶባቸው ነው መሰለኝ። ሙዝ መሰለኝ። ፓፓዬ አለ። ሲያምር ማሻአላህ እንግዲህ ጎበዝ ከሆናችሁ ያው ደስ አይነት መልኩ ቤታችሁን ብታስቡና ብታስተካከሉ ደስ ይለኛል። ኢንሻአላህ ግን እኔ ገና ነኝ። ያው እኔ ብዙም እንደዚህ አልሰራሁም። ይሄ ትንሽ ቀረኛል። እንግዲህ ቀስ እያልኩኝ አረ ጎበዝ ነሽ አንቺ። ማረ እውነት ይሆናል። እስኪ ላሳያችሁ እና አይላችሁ ያው ይሄም ገና ነው፣ ቤቱ አልተሰራም። ግን አይ ኢንሻአላህ ደግሞ ቀስ እያልኩ አስተካክለው አዎ ይዘሽ ትሄጃለሽ፣ ችግር የለም ትወስጃለሽ። ለሻይ ምናምን ቆንጆ ነው። ጤና አዳማ አለሽ ግቢ ወይ ትተክያለሽ፣ ትወስጃለሽ። ታክያለሁኝ አንዴ ግን ገና ናት እንጂ ታክያለሁ እና ይኸውላችሁ ያው ዘንባባውም ምንም የቀረ ነገር የለም። ማሻአላህ ቤተሰቦቿም ጎበዞች ነበሩ። እንግዲህ ነፍሳቸውን እናላቸው። እኔ እኮ አውቃቸዋለሁ። አዎ አይደል? ታውቂያቸዋለሽ። እታዋንም ታውቂያታለሽ። አዎ እና ይኸውላችሁ በዚህ መልኩ አዎ ጎመንም አለ። ጎመኑ የሌለ የለም። ቡና አለ። ሰላጣ አደስ አሩቲ ምንም ሁሉ አለ። ማሻአላህ በጣም ነው የሚያምረው። ቡና ያፈራል። በጣም ነው የሚያፈራው። ቶቶሎ አሁን ስለሚቆርጡት ምንጥር እያለ እንትን አለ እንጂ በጣም ይይዛል። እኔ እንጃ ይሄ ድሮ እኮ ነው። የድሮ ነው፣ የማዳበሪያ አይደለም። ቡናው እንዴት እንደሚጣፍጥ ብታይ እኮ እኔ እንጃ። ይበቅል ይሆናል ከስር ያከታተሉት ይሆናል እንጂ አዎ ያው ይበቅላል። አዎ እና ያው እንግዲህ ማሻአላህ አዎ ደስ የሚል ነው። ያው አንቺንም እንግዲህ አላህ ደግሞ አሚን በሰላም በደስታ የምትኖሪበት አሚን አሚን ከዘመዶችሽ ከቤተሰቦችሽ ከወንድሞችሽ ጋር የምትኖርበት ያርግሽ። አሚን ደስ ብሎኛል ወላሂ። አዎ ራሱ እንደው ቀልብ እንትን ይላል። ገባሽ? አዎ በጣም እንትን ይላል። አዎ እንትን ነው የድሮ አርበኛ ትልቅ ነው። እንትን ጋኑ ላይ ጋኑ አዎ ጋኑ እንገባላለሁ። የማማዬሽ ራሱ አረ ለቤተ ክርስቲያን ምናምን ሰተውላችሁ እንዳኝ እንጂ ነገራቸው እሳቸው። አዎ አሁን ግን የለም እና አያችሁት ደስ ይላል። አዎ በጣም ነው የሚያምረው። አዎ ቅርብ ነው ለአስፋልቱም ላይ ስለሆነ በጣም ቆንጆ እንትን ብሏል። እና ያው እንግዲህ 10 ደቂቃ ከሞላ 4 ደቂቃ 5 ደቂቃ ነሽ። አዎ ወይ በቃ 5 ደቂቃውን ትፖስቱ። አይ አይደለም 8 ከ8 በላይ ከ8 በላይ አለ። በዚህ በጓሮ እንትን አለ። ምንድነው ፓፓያ አለ፣ አቮካዶ አለ። አዎ ዋናው እንደው ቤታቸውን ይስሩ። የእውነት እንደው ቤት ስርት ተደርጎ ሲመጣ ታርፊያለሽ። እውነት ማረፊያ በተለይ ከተማ ላይ እኮ አሁን
ቤት ኪራይ ከፍለሽ እየኖርሽ ያለ ስቃይ ማርያምን ትሰቃያለሽ። ያለ እንትን በቃ ኪራይ ከፍለሽ የምትኖር አይመስላችሁም እኮ። አዎ ውሃ ደፍተሽ ይሄንን አጥበሽ እንደዚህ ብለሽ በቃ በጣም ነው ስቃይና እኔ እንጃ እንደው እኔ ለሁሉም መክረው ቤታቸውን ነው ከመቃ ኮተት ምንም አያረግም። ወይ ወርቅ መግዛት፣ ምክንያቱም ወርቁን ሽጠው እዚህ ይገዛሉ በቃ ወርቁን ከያዙት። አዎ አለበለዚያ ግን እዚህ ላለ ሰው ደህና ታማኝ ሰው ካላቸው እንትን ማለት ቦታቸውን መግዛት ቤታቸውን። አዎ እቃውን ያለ ቤት ብሰበስቢው ምንም አያረግም። የት ይሆናል? የት ይወድቃል? ይሰቃያል እቃው። ተጣልተሽ ነው? ፍላጎቴ እንደዚህ አይደለም። ገና ብዙ የሚቀረኝ ነገሮች አሉ እያልኩ ታመቻች። ያው እንግዲህ የጌታ ነገር ነው። ኧረ አንቺማ ጀግና ነሽ። ዋና ስለሰራሁኝ ያን ሰርተሻል። ምን ያደርግልሻል እንዴ? በቃ አሪፍ ቤት ነው ያንቺ እኮ ዋናው ቤት ነው። እቃው ይሄ በአንድ ጊዜ እኮ ወተሽ የምታሟየው ነገር ነው። ሀገራችን ሞልቷል እኮ አሁን ሁሉ ነገር አለ። አዎ እና በጣም ደስ ይላል። ማሻአላ ብያለሁ። ያንቺ በጣም ነው የሚያምር። ይሄ ትልቅ ነው ግቢው። አሁን ሊሰራበትን ቢባል ሰፊ ቦታ ስላለ በቃ መስራት ይቻላል። አሁን እና የታች ቤትም ግቢና እስኪ ውስጥ ላሳይሽ። ቤቱም እኮ አሪፍ ነው። እዛ እንትን ብዬዋለሁ። ይሄንን ሰርቪሱን ዝም ብለን ኩሽና ምናምን ያው ስላልተከራየም የኔ ክፍል አደረኩት። ይሄኛውን ዝም ብለን ኩሽና ያዚህ ልጆቹና ንጉሴም ስለሚሰሩ ስቶም ምናምን አድርገን ወደዚህ ኩሽና አረግነት። ያው ግቢው እንዳይቆሽሽ ሰው ያው ታውቂያለሽ፣ እንደ ራሱ ማንም እንትን አይደለሽም። ግቢ ጥሩ ቤት ግቢ። እናንቺ ቤት ባይሆንም እንደ ነገር ነው። ቁጭ በይ እስኪ ቁጭ በይ እናውሪያቸው ትንሽ። ያ እንደ ነገር ነው አሁን እንትን ያለው። ደህና ነው ብቻ ያው አይደል? በቂ ነው። ቀስ እያለ እንትን ይላል፣ ይስተካከላል። ችግር የለውም። ዋናው እንዳልኩሽ አጥሩ ነው። እዚህ ቦታ ላይ እንደዛ ካላስከበርሽ ከባድ ነው። የኛ ሀገር ሰው አይደል? አዋረ ምቀኛ ምቀኛ ናቸው። ኧረ በጣም አዎ፣ እግዚአብሔር ይመስገን። አዎ ቀስ እያለ አዎ ይስተካከላል ብለን እነሱ የሚስሩ አሁን እነሱንም ጠንክሩ፣ ሁላችንም ጠንክር ነው የምለው። ግድ ነው። ዛሬ እዚህ ስትገኝ ነው። በአሁኑ ሰዓት ማን የሚያከብርሽ በቃ ሲኖርሽ ነው። በጣም ያስጠላል። ጊዜያችን እኮ የሚያስጠላ ሆኗል። አዎ እዛሽ ጋር ሁኒ ጥሩ ወጨለና እንድታወሪያቸው እና ማሻአላ ስንት ገዛሻት? ይችን የዛሬ 4 አመት አካባቢ 11 ሺህ ብር ነው የሰራልኝ። አሁንማ የዛሬ 4 አመት የለም የዛሬ 4 አመት ነው። ቲቪ ስታንዱን 25 ሺህ ብር ዝም ብሎ ከተሰራበት ነው። ይሄ ውድ ነው። እንደም ቴሌቪዥን አሁን አንስተና ነው ተበላሽቶ። ይሄ 25 ሺህ እኮ የሚሉት እንደዚህ አይረዝምም። ይሄ ትልቅ ነው በጣም። ከፈለግሽም ማሳጠር ትችያለሽ። አዎ ይቺ ታምራለች። እኔ በጣም ነው ይቺን የወደድኩት። ብፊያ ችግር የለውም። ልጅ እኮ አለው ይሰራል። ሸሌ አሁን እንትን ይሆናል እንጂ ታምራለች። ለቃ አሁን እሺ ጠይቅልሻለሁ። ችግር የለውም። ዩቲዩብ እየሰራች ይቺ ቅልጥፍ ያለች ናት። አሁን የድሮ የኛ ይሄ አለ እና ላሳይሽ። ቆይ ነይ ግቢ። ይሄ አሁን ይሄኛ የድሮ ይሄን አንስተ ነው። በፊት ይሄ እዛ ነበር። አይሽ ይሄን ቡፌ አስታውሽ? የድሮ ቡፌ ነው ይሄ። የድሮ ነው ይሄ። የድሮ ነው። ይቺ ግን ቅንጭል ያለች ናት። ብርጭቆች ምናምን አንዳንድ ነገር እዚህ ጋር በቃ ቀለል ያለች ናት። በደህናው ሰዓት እንደ አሁን ሁሉ ነገር የዛኔ ይሄ ብፌ 11 ሺህ ብር፣ ይሄ ሶፋውና እንትኑ እስከ ጠረጴዛው 70 ሺህ ብር 75 ሺህ ብር፣ ይሄን 25 ሺህ ብር፣ ሶፋውን 50 ሺህ ብር። አሁን ሶፋውም አይገኝም።
ጊዜው የዛሬ 4 ዓመት አካባቢ ና የሌዘሩ ነው። የዛሬ 4 ዓመት ነው። አሁን አታገኙም። አዎ ጨርቅ አድርገንበት ነው እንዳይቆሽሽ እና አይገኝም አሁን። አዎ ተቀያይሯል ጊዜው። ደህና ነው ያው ለጊዜው እንደ ነገር ይሁንና አዎ ቀስ እያለ ደግሞ ያንን አሁን እኛም ምለው በላይ በኩል ብዙ ያሰራል። ሁሉም በራስም ቢሰራበት ያሰራል። አዎ በደህናው ጊዜ ጥሩዋ በዛን ሰዓት አሁን በርካሽ ነው ሁሉ ነገር ሲሰሪ። አሁን እኮ ሰማይ ነው። አሁን አጥር ማጠር አይቻልም። አራት ወደ ታች ያለ ልጅ የሚያገባኝ ነበረች። እሷ አጥሯ ተበላሸች። ለአጥር ማሳጠር ብላ ሄዳ አረብ ሀገር 2 ዓመት ሰርታ አጥሯን አሳጥራ መጣች። ኧረ ይሄ እኮ በዛን ሰዓት 3 ጨርሻለሁ። ዙሪያው 3 ነጥብ ግን ደህና ነው። አሁን ቢሆን 6ም አያጥረው። ይቺ አንዷ ብረት ስንት ናት? አሁን አታገኝም። አዎ በዛን ሰዓት ማለት ነው የዛሬ 5 ዓመት ምናምን አካባቢ ነው። ብዙ ሰው ነው የገርመው። አሁን እኮ ቢሆን አታሳጥርም እያሉ እንዴ የአንድ ኬሻ ሲሚንቶ ይዘን ርካሽ ነው። ድንጋም ከሚጢቆሉ ነበር የሚመጣው። ርካሽ ነው። አሻውም ምኑም አሁን አንድ መኪና ያስደፋ ብትይ ስንትና ስንት ነው። ከባድ ነው። ያበርታን። እውነት ነው፣ እውነት ነው። እቴዋዬ ያለ ሰው በጣም ግድ ነው ሲተካ እምልሽ እነሱ ቢኖሩ ከዚህ በላይ እኮ ይሰሩ ነበር። ግን ያው ግዴታ ነው። የወለደ ሰው ደግሞ መጠንከር አለበት። እምልሽ አልሞተም። ግዴታ ልጅ መጠንከር አለበት። እኔ በጣም ነበር የሚቆጨኝ። ለምን እኔ እንትን አልወድም። በቃ ጥቃት እንደዚህ አትሁኑ። ለምን? ምክንያቱም የኛ አካባቢ ሰው ታውቂዋለሽ፣ መጥፎ ነው በጣም። አንቺ ለተጎዳሽ፣ አንቺ ለተወደቅሽ ስሙ ነው የሚያምሽ የበለጠ። ወይ እንደዚህ ነበሩ ምን ስራ ኑሮባቸው ምናምን እንደሆነ ግርም ይለኛል። ሰው ሲሞት ምን ስራ ኑሮበት ይባላል እንዴ? ፈጣሪ ጠርቶት እኮ ሁሉም በቀኑ ነው የሚሄደው። እና ይሄ ነገር እኔ ይሰማኛል። ለምን በቃ ሲሰራ ደግሞ ኧረ በቃ እኔ በጣም ይሄን ስሰራ ብዙ አሉ በፊት ስጀምረው ኧረ እሷ ናት እንደምትጨርሰው እንዴ ለለቀስ ግቢው እንደው ገላልጣባቶ። በጣም ደግሞ እኛ ጫካ ነበር፣ ጽድ ነበር ዙሪያው። ለዛ ብቻ ማስመንጠር 20 ሺህ ብር ነው የከፈልኩት። ነፍሱን ይማረውና ለዛ ለሰይድ አህመድ 20 ሺህ ብር ከፍዬ ነው ያን ለመነጠረበት ጉቶ ለነቀለው ዙሪያውን በጣም አስቸግሮት እና ሲቆራረጥ ሰው ሲያው ደንግጦ ነበር። አይሰራም ብለው ማለት ነው። በሩ ብቻ 70 ሺህ ብር ነው። በሯ ብቻ አሁን 100 ምናምን ሺህ ገብቷል። ይሄ አይገኝም። አዎ እና ሰው በቃ አሰራው ምናምን እንደው ዝም ብለው ቢመልከቱ እድሜ ይስጣቸው። እና ብዙ አፉን ዘግቷል። በቃ እንትን ሁሉም ነው የገረመው። አዎ ትልቅ ነው ቢሰራበት። አሁን ያለውን በጣም ነው የሚያምረው። አሜን እሱ ነው ዋናው። አሜን ጀግና ነሽ አንቺም። የእውነት ከአንቺም ብዙ ነገር ተምሬያለሁ። አብሽሩ ቀስ ብለሽ አንቺም አጥርሽን ያችን ከጨረሽ በቃ አጥርሽን አጥር ነው ዋናው እኮ እንትን በይጣር ዞሮ ነገ ለነሱም እኮ ነው ቦታ የምታስከበር የላቸው። አጥሩን ይጣር። አጥሩን እንደው አንቺ አጥርሽን ነው እንደኛ ሲገቡብሻል። ሌላውን ታዩና እየሰረሰሩ ያጠቡብሻል። አሁን እኔ ጉቶ አለኝ እንደዚህ ባዛ ጉቶ ላይ ነው እኔ እንትን ይነካዋል ወደ ታይና ስሩ ሲባል ጉቶውን አልፌ ወደዚህ ድንበሩን ትቼ ወደ ታይ ታላይ ያሉት ወደ ታይ እኔ ወደ ታይ እነሱ ደግሞ ታላይ ያሉት ወደ አንቺ። በቃ እንዴ ነው አልኩሽ እኮ። አሁን አንቺ ቶሎ ብለሽ በቃ አጥርሽን ግድግድ አድርገሽ አለቀ። ለልጆችሽ ቅርስ ነው የምታስቀምጭላቸው። አለበለዚያማ ገፍተው ቤቱ በር ነው የሚደርሱልሽ። በቃ ስለማውቃቸው ነው። አዎ አይዞሽ የኔ እናት። አሜን አሜን። አዎ ዋናው እሱ ነው የኔ እናት። አሜን አሜን። እሺ እሺ
ሰብስክራይብ አድርጓት። አዎ በላ ቪዲዮ እስከምንገናኝ ቸር ሰንብቱ። እሺ ቻው።